መጋቢት 19 ዕለተ ቅዳሜ የጽናት ቀን። ዛሬ መጋቢት 19 ዕለተ ቅዳሜ በአቡሻርህና በከዋክብት ጥናት መሠረት ይህ ዕለት የፕላኔት ዙሃል ወይም ሳተርን መንገስ ነው። ዙሃል የጽናት፣ የሥርዓት፣ የዕድሜና የጥልቅ ምስጢር ምልክት ተደርጋ ትወሰዳለች። የዛሬው ዕለት መጋቢት 19 ልዩ ትንታኔና መደረግ ያለባቸው ጥንቃቄዎችን በዝርዝር እንንገራችሁ። የዕለቱና የወሩ መንፈሳዊ ትርጉም። ኮከቡ ዙሃል ወይም ሳተርን ሲሆን የጽናትና የጊዜ ጠባቂ ኮከብ ነው። ባህሪውም ንፋስ ሲሆን ዛሬ ነገሮች ፈጣን የሚሆኑበት፣ ሐሳቦች የሚበታተኑበት ወይም የሚሰበሰቡበት ቀን ነው። የወሩ የመጋቢት ወር ኃያልነት። መጋቢት የዓለም መጀመሪያና የልደት ወር በመሆኑ ዛሬ የሚሰሩ መሠረታዊ ሥራዎች ለረጅም ዘመናት የመቆየት ዕድል አላቸው። የዚህ ኮከብ ጠቀሜታና መደረግ ያለባቸው ጉዳዮች: የቆዩ ሥራዎችን ማጠናቀቅ። ዙሃል የሥርዓተ ኮከብ በመሆኑ ተጀምረው የተቋረጡ ሥራዎችን ለመጨረስና ዕቅዶችን ለመከለስ እጅግ የተመረጠ ቀን ነው። ከአባቶችና ከታላላቆች ጋር መማከር። ዛሬ የታላላቆችን ምርቃትና ምክር ለመቀበል መልካም ዕለት ነው። የቆዩ ምስጢራትንና ጥበቦችን ለመቅሰምም ይረዳል። የመንፈሳዊ ጽናትና ተግባራት። ዛሬ ገላን በጸበል መታጠብ፣ ቤትን ማጠንና መንፈሳዊ መጻሕፍትን ማንበብ አእምሮን ያረጋጋል። የመሠረት ድንጋይን ማስቀመጥ። ለረጅም ጊዜ እንዲቆይ የምትፈልገውን ሥራ ዛሬ ብትጀምር መሠረቱ የጸና ይሆናል። ታማኝነትን ማሳየት። ለገባኸው ቃል ታማኝ መሆንና የሰዎችን አደራ መጠበቅ በረከትን ይስብልሃል ወይም ይስብልሻል። መደረግ የሌለባቸውና ጥንቃቄዎች። አዳዲስና ያልታሰበባቸው ውሳኔዎች። ዛሬ በችኮላ ሳይታሰብበት የሚወሰን ውሳኔ ለረጅም ጊዜ የሚቆይ ጸጸትን ሊያመጣ ስለሚችል መጠንቀቅ ያስፈልጋል። ከባድ ብድርና ዕዳ። ዛሬ ብድር መውሰድም ሆነ መስጠት ለጭቅጭቅና ለግንኙነት መበላሸት በር ይከፍታል። ተስፋ መቁረጥንና ብቸኝነት። ዙሃል ወይም ሳተርን አንዳንድ ጊዜ የብቸኝነትና የሐዘን ስሜት ስለሚጭን ራስን ከሰዎች አታግልል። በተስፋ መቁረጥ ውስጥም አትውደቅ ወይም አትውደቂ። ቅጥ ያጣ ንግግር። ዛሬ የንፋስ ባህሪ ስለሚነግስ ወሬና ወቀሳ ቶሎ የመሰራጨት ኃይል አላቸው። ስለዚህ አንደበታችሁን መቆጠብ አለባችሁ። ቀናችሁ ያማረ ይሁን። መልካም ቀን።